ስሙን ንገሩኝ። ስክሪንሻት ማድረግ ፈልጋለሁ። ከታች ነው የሚጀምረው ሀቡ። ስክሪንሻት አልሰማንም። አስረኛ ማን ያለው አይሰማም። አስረኛ የኛው ነው። ይኸው አስረኛ የኛው ነው። በቃ እኔ ስክሪንሻት አድርጌያለሁ፣ ግን ስም ስጠሩ እንዲሰማን በጥራት ኮንዶሚኒየም ተሸላሚ ጸጋ ቴንታሶ ይላል። ማንደፎ ሻበሌ አይሰማም። እኛ አልሰማንም። ማንደፍሮ ሻለሌ እጅግ ደስ ይላል፣ እጅግ ደስ ይላል። በጉጉት ሲጠበቅ የነበረው የወጣ ነው። አምስተኛ ዕጣ ተሸላሚ ደግሞ አዶት ስድስተኛ ዕጣ ምህረት ጸጋይ። በጣም ደስ ይላል። በጣም አጓጊ ነው። በጣም ደስ ይላል። እንዲሁም የሰባተኛ ዕጣ ተሸላሚ 50,000 ብር ሉዋም አስመላሽ እንዲሁም ደግሞ ዘመኑ ሜሄ ዘሙ ሜሄ ስክሪኑ ላይ ስለምናስቀምጥ ፕሮግራሙ ፍጻሜ ማየት ይቻላል። እንዲሁም የዘጠነኛው ጽጌ ጸጋ የዘጠነኛ ዕጣ አሸናፊ ጽጌ ጸጋ፣ እንዲሁም የመጨረሻው 10ኛ ዕጣ አሸናፊ ሀብታም ታደሰ። የዛሬው እድለኞች 10 ደርሰዋል። በጣም የሚገርማችሁ ለ4 ሰዎች ብቻ ነበር የዕጣው ዝግጅት። ነገር ግን ሰክሰስ ፕላስ በሚል የ100 ሺህ ብር 2 ዕጣዎች እንዲሁም የ50 ሺህ ብር የቀሩትን 4 ዕጣዎች ጨምሮ 6 ዕጣ ተጨማሪ ዕጣ ጨምሯል። ለሰክሰስ ፕላስ አንድ ጊዜ ሞራል። ተመልካቾች ምንም አልሰሙም፣ እንዲደገም እንፈልጋለን። ከ1 እስከ 10 ያሉት ዝርዝሮች እነዚህ ናቸው። ባለ 3 መኝታ ኮንዶሚኒየም ባለ ዕጣ በድጋሚ ሔዋን የማርያም ባለ 3 መኝታ ኮንዶሚኒየም ሔዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሳት ሔዋን የማርያም መስፍሽ ክንድቦች በማዕከላችን ላይ አለ። እስከ 10 የወጡ ዕጣዎችን በመመዝገብ ላይ ይገኛል። እያንዳንዱን በድጋሚ በስነስርዓት ኦርደር አድርገን እንጠራለን። እርስሽ ፕሊስ ላኪን በጥንቃቄ ያዝና ከዛ በኋላ ወደ ላይ እየጠራ ከዚህ አንድ ይቅርታ፣ ከዚህ በኋላ ወደ ስክሪን አታሳዩ። ምክንያቱም ዋርኒንግ ሰጥቶ ካለ ኦልሬዲ እኔ እሱ እየጻቃለ ዜሎ በአንድ በድጋሚ ተስብዬ ከ1 እስከ 10 የወጡትን ዕጣዎች ስም ዝርዝር እጠራልሃለሁ። የመጀመሪያው ባለ 3 ማናት? ሔዋን ኮንዶሚኒየም አሸናፊ ሔዋን የማርያም ስትሆን ባለ 2 መኝታ ኮንዶሚኒየም ባለቤት ደግሞ መስፍን ከፋ ነው። መስፍን ከፋ ባለ 2ኛው ዕጣ አሸናፊ ነው። የ3ኛውን ዕጣ ባለ 1 መኝታ ኮንዶሚኒየም ደግሞ ዕድለኛ ጸጋ ቴንሶ ባለ 1 መኝታ ኮንዶሚኒየም ባለዕድልና እንዲሁም ባለ 500 ሺህ ብር አሸናፊ ደግሞ ማንደፍሮ ሻበል ነው። ማንደፍሮ ሻበል የ500 ብር ዕድለኛ ነው። አዶት እንሰት ደግሞ የ100 ሺህ ብር ዕድለኛ ነው። ምረት ጸጋዬ የ100 ሺህ ብር ዕድለኛ፣ እንዲሁም ሉዋም አስመላሽ የ50 ሺህ ብር ዕድለኛ፣ ዘመኑ ሜሄ የ50 ሺህ ብር ዕድለኛ፣ ጽጌ ጸጋ የ50 ሺህ ብር ዕድለኛ፣ እንዲሁም ሀብታሙ ታደሰ የ50 ሺህ ብር ዕድለኞች ናቸው። ይሄ ነው የስም ዝርዝራቸውና የዕጣቸው።
ማየት ፈልጋለሁ።